አሁን ቲሞችን ላገኝ ከሰፈር እየወጣው ነው። ቲሞችን ካገኘን በኋላ ቀጥታ ወደ ጀሞ አንድ ወደ አውትሪች ፕሮግራማችን ጌታ ሆይ በስምህ ኃይል ብዙዎች መፈታት ስለሚሆንላቸው እናመሰግናለን። የትኛውም የክፉን ተጽዕኖ ሁሉ በኢየሱስ ክርስቶስ ስም ጸጥ ሁሉ ሲሆን ደግሞ ለስምህ ክብር ይሁን። ክርስቶስ ይወዳቸዋል እና ጋርላቸዋል። ተባረክ። የሚያናድ ነገር አይደለም ግን እናውቃለን። ተበሳጨ ማለት ነው። የምናወራው ሰው ካገኘን ደግሞ ኢንተርቪው እናደርጋለን። ትንሽ ወደ ማይክ ተቃርበ ሄለን እባላለሁ። እሺ አንድ ጥያቄ ነበረኝ። የእግዚአብሔር ልጅ ነሽ? አይደለም። አውላት የለም። የእግዚአብሔር ልጅ ነሽ? ምን ነው የሚሰማሽ? የእግዚአብሔር ልጅ ነኝ ብለሽ ነው የምታስቢው? እንዴት ነው የእግዚአብሔር ልጅ ሆንሽው? ይከብዳል። እኔ ልመልስልሽ። አንቺ የእግዚአብሔር ፍጥረት ነሽ። ሁላችንም የእግዚአብሔር ፍጥረት ነን። ግን ሁሉም ሰው የእግዚአብሔር ልጅ አይደለም። ይሄንን ይመልስልን ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። አይሽ ልጅነት ማለት ስልጣን ነው። ሰው እንዲሁ የሚያገኘው ሳይሆን ጌታ ኢየሱስ ክርስቶስን ወደ ልቡ ሲያስገባና አዳኝ ነው ብሎ ሲቀበል ያኔ እግዚአብሔር ልጅ ይሆናል ማለት ነው። ገባሽ? ስለዚህ የእግዚአብሔር ልጅ መሆን ከፈለግሽ ምንድነው ማድረግ ያለብሽ? መንከራተት መልፋት ሳይሆን አንዱ ልጁ ያድናል ብለሽ በልብሽ ማመን ነው። ያኔ እግዚአብሔር ልጅ ሆኛለሽ ማለት ነው። ገባሽ? ገብቶኛል። አመሰግናለሁ። ሰዎችም ማይተውት ገልመጥ አድርገው ያልፋል። እንግዲህ በጣም ሰው ራሱን መጠየቅ ካለበት ጥያቄ ውስጥ አንዱ የእግዚአብሔር ልጅ ሆኛለሁ ወይ የሚለው ነው። እግዚአብሔር ልጅ ሆነሻል? እግዚአብሔር ከአምላክነቱ ባሻገር በአባትነቱ ማወቅ የተለየ ነገር ነው። እግዚአብሔርን አምላክ ብሎ ሁሉም ሊጠራው ይችላል። ግን እግዚአብሔርን አባት ብሎ የሚጠራ ልጅ ሆነ ብቻ። እንዴት ነው ልጅ የምንሆነው ብለን ስንጠይቅ ደግሞ መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ እግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። እግዚአብሔር ልጅ ሆናቸዋል። ጥራት ወደ መንግስተ ሰማይ ይላል። ሌላ መንገድ የለም ነው። ይሽማ ይህንን ያህል ደቂቃ ታክሳችሁ ይህንን ቪዲዮ ከተመለከታችሁ ላይክ እንዲሁም ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌሎች ቪዲዮዎች እስከምንገናኝ ቻው።